السلام عليكم ورحمة الله. ውድ እህቴ ሆይ ኢማንሽ ሲወድቅ ወድቋል ተስፋ የለውም ብለሽ አርቀሽ ቆፍረሽ አትቅበሪው። ጥረትሽ ሲበላሽ አልቆልኛል ዋጋ የለኝም ዳግም አላንሰራራም ብለሽ አትዘራሪ። ችግር ሲያጋጥምሽም የማገገም እድሌ አክትሟል ብለሽ አትሸበሪ። ዱዓ የማድረግ ስሜት ሲጠፋ ከቶ ሊመለስ እንደማይችል ገምተሽ እጅሽን አጣጥፈሽ አትቀመጪ። ህይወት አንድ ብቻ አይደለችም፣ አይነት አላት። ዓለም ጎዳና ብቻ አይደለችም፣ ጎዳናዎች ናት። ዞር ብለሽ ሌላ ስልት ይዘሽ ሌላ ሰው ሆነሽ አምረሽ ከተመለሽባት ታሸንፊያታለሽ። እሷ ድክመትሽን እጅ መስጠትሽን ካወቀች ትገድልሻለች። ስለሆነም ማንነትሽን በጥንካሬሽ አሳያት። በየቀኑ በውስጣችን በጊዜ ብዛትና በመሰላቸት ብዙ ጥንካሬያችን እየጠፉና እየከሰሙ ይሄዳሉ። ይህም ሲባል ተስፋችን፣ ጥንካሬያችን፣ ህልማችን፣ በአጠቃላይ ኢማናችን እነኚህን ሁሉ ከማርጀታቸውና ከመሞታቸው በፊት እድሳት ያስፈልጋቸዋል። ይህች ዓለም ነፍሰ ሙሉ የቅብጥብጥነት ባህሪዋን ትታ የምታረጋ የምንሰክንባት ሀገር አይደለችም። በሶስት የሰው ልጅ ነፍስ በአንድ አይነት ሁኔታና ቦታ ለረጅም ጊዜ መቆየትን አትሻም። ህይወት ለውጥን ትፈልጋለች፣ መታደስን ትሻለች። ለውቅርቱ በድሎትና ሐሴት ውስጥ እንኳን በትዕግስት ለረጅም ጊዜ መሰንበቱ ይከብዳታል። ማር ሲበዛ ይምራታል፣ ቅባትም ከልክ ሲያልፍ ያቅለሸልሻታል። እናም ነገሮች ሐላልና መልካም እስከሆኑ ድረስ የፍላጎቷን ልንጠብቅላት ይገባል። ኢማን ይጨምራል፣ ይቀንሳል፣ ሙድ ይመጣል፣ ይሄዳል፣ ሞራል ብቅ ይላል፣ ይጠፋል። በሁኔታዎች ውስጥ ራሱን ያልቀያየርና በነገሮች ውስጥ መስመሩን ወስኖ ምርጡን ያልያዘ ሰው የስኬት ጊዜው ሩቅ ነው። ላካሄዱና ለጉዞ የተሻለው መንገድ መድረክ ትቶ በአንድ ዓለምና ሁኔታ ውስጥ መኖር የመረጠን ሰው ኑሮ ትርጉም አልባ፣ ህይወት የቁም እስር፣ ዱንያ የዘላለም ዘጥያ ትሆንበታለች። እና ሙዱህቴ ኑሮሽን ለማስተካከል የችግር አይነቶች ወዲያ ወዲህ ቢቀራመቱሽ፣ ፈተናዎች በዚያ በዚህ ቢያዋክቡሽ፣ ችግሮች ከፊት ከኋላ ቢከቡሽ፣ ቆም ብለሽ ጆሮ የምትሰጭበት ጊዜ እንዳይኖርሽ ወደፊት እንጂ ወደ ኋላ ተመልከቺ። ለመራመድ አታመንቺ። ሐሳብ ተከታትሎ ቢሰፍርብሽ፣ ጭንቀት አሳዶ ቢወርሽ ወደ አበይናሽ ቀንጥሪያቸው። ማንነትሽን አሳልፈሽ በቀላሉ እጅ የምትሰጪ አትሁኚ። የድል በሩን አሳልፈሽ ሽንፈትን በጸጋ አትቀበይ። ህይወት እንዳደረግናት ናት። እናሸንፋታለን፣ እናበላሻታለን፣ እናጣፍጣታለን፣ እናመራታለን። ብልህ ሰው በሞተ ነገር ላይ ነፍስ ይዘራል። ከምንም ተነስቶ ለቁም ነገር ይበቃል። ደካማ ግን በእጁ የገባውን አጋጣሚ እንኳን አይጠቀምበትም። እድልን እንድትፈልገው እንጂ እድልን ለመፈለግ ዝግጁ አይደለም። ስለሆነም በገዛ እጁ ጥፍጥናንና ምሬትን ይለውጣል። ደስታ ወደ ሐዘን ይቀየራል። እና ሙዱህቴ ሞቻለሁ አትበይ፣ ተስፋ አትቁረጪ። ሮሽን መልሻት። በህይወት አለሽ፣ ጠንከር በይ አትለሳለሽ። አልደርስም አትበይ ትደርሻለሽ፣ አላርፍም አትበይ ታርፊያለሽ። አላህ ለምርጫና ለውሳኔ ነፃ አድርጎ ፈጥሮሽ ሳለ ለምን ባርነትን ትመርጫለሽ? ምድር ሰፊ ናት፣ እይታሽን አስፊ፣ አትጨናነቂ። ኢንሻአላህ በአላህ ፈቃድ በይ፣ ሁሉንም ነገር በብቃት ትወጪዋለሽ። መንገድ ቢዘጋ መንገዶች አሉ፣ ምርጫ አልቀም አማራጮች አሉ። እንችላለን የሚሉ በአላህ ፈቃድ ይችላሉ፣ እናሳካለን የሚሉ ኢንሻአላህ ያሳካሉ። በአላህ ላይ እርግጠኝነትን ይቂንን ይጨምራል። መመካትሽም በሱ ይሁን። በሐሳቦች መካከል አትዋጊ፣ በሁለት ልብ አትጓዢ። አሸንፋለሁ በይና በሙሉ ልብ ወደ ውድድሩ ግቢ፣ ታሸንፋለሽ። አልፋለሁ በይና ሙሉ ለሙሉ ወደ ፈተናው ክፍል ግቢ፣ ታልፊያለሽ። እደርሳለሁ በይና ጉዞሽን ጀመሪ፣ ጨርሳለሁ ብለሽ ውጥንሽን ቀጥይ። ሁለት ሐሳብ ከአንዱም ያሳጣል፣ ሁለት አባራሪ አንዱንም ያጣል። ጭንቀት የሰው ልጅ ትኩረት ይበትናል፣ የሐሳብ ክምችት የሰው ልጅ አያሰራም። አለመረጋጋት ለምንም ውጤት አያበቃም። አጉል ፍራቻና ስጋት ወደፊት አያራምድም። ከፈራሽ ወይም እርጋታ ካጣሽ አትጀምሪም፣ አትቀጥይምም፣ አታጋምሽምም፣ አትጨርሽምም። በሙእሚን ቤት ለዱንያ ፈተናዎች መታጠፍ እንጂ መሰበር የለም።
ብሩህ ተስፋና መልካም ጥርጣሬ እንጂ ተስፋ አጉዞ የለም። ማንሰራራት እንጂ መሞት አይታሰብም። በዚህ መልኩ ይህችን ህይወት እንኖራለን። ከአንቀልባ ጀምሮ እስከ ለህድ መቃብር ባለው የዚች ዓለም ነው መንገዱ አልጋ ባልጋ እንዳልሆነ እናውቃለን። በድሎትም ይሁን በችግር ውስጥ ፈተና አለ እና እጃችንን ሰብሰብ ሱሪያችንን ከፍ አድርገን እንፋለማለን። በፊልም ሜዳ የሚገኘው ድል ጣፋጭ ነው። በድካም የሚጨበጥ ነገር እርካታ ነው። ለዚህ ነው አላህ ሱብሃነሁ ወተዓላ ለሽልማት ያንን ውድ ሀገር ጀነትን ያህል ነገር ጸጋ ያዘጋጀልን። ስራ መፍታትና ረጃጅም ክፍተቶች አላስፈላጊ ነገርን ያሳስባሉ። ነፍስያና ሸይጣን የሰው ልጅ ሊያስቱበት ይህንን እድል ይጠቀማሉ። ክፍተቶችን በስራ ማረቅ ያስፈልጋል። ማንኛውም ሐላል ስራ ጥሩ ሆኖ ያከታከለበት ኢባዳ ነውና አጅር አለው። ስራ መንፈስን ያድሳል፣ ሐሳብንም ይቀንሳል። መጥፎ ያከሙን በፊት ነፍስ መጥፎ ማሰብ ስትጀምር በሐሳቧ እንዳትቀጥል በመጥፎ ስሜቷ እንዳይገፋ እድል አለመስጠት ያስፈልጋል። ለዱንያና ለአጠቃላይ ተጽዕኖቿ አንሸነፍ። የቀደር ጉዳይ ነው ብለን ከእውነተኛው ሞት በፊት ሺህ ጊዜ አንሞት። ብዙዎች ወረቀት ላይ አንበሳን ይሸሻሉ። አሻንጉሊትና አርቲፊሻል ነገሮችን ይፈራሉ። ለሰባራ ሽጉጥ እጅ ይሰጣሉ። ሰውነታቸው ስለቀዘቀዘ ብቻ ሞተናል ብለው ከመንቀሳቀስ እግራቸውን ያሰሩ፣ ሳይመቱ የሚወድቁ፣ በማስጠንቀቂያ የሚበረግጉ፣ ጩኸት ሁሉ ወደ እነሱ የሚመስላቸው ብዙዎች ናቸው። እና ሙዳቴ አማራጮች እያሉ በአንድ ሁኔታ ውስጥ ብቻ ራስሽን ማሰር ሞኝነት ነው። ምድር ሰፊ ናትና ተነሺ፣ ተንቀሳቀሺ፣ ሂጂ፣ ተመላሺ። ምድርሽን ፈልገሽ ህይወትሽን አድሺ። አማኞች እገዛን ከአላህ ሱብሃነሁ ወተዓላ እንጂ ከማንም አንፈልግም። ህይወታችንን ለመምራት በሱ እንጂ አንረዳም። ከዚያ በመመለስ ራሳችንን ለመምራት ብቃት ይኖረን። ሾፌር እንደሌለው መኪና እንሁን። መንገድ እየመረጥን ያላህን ህግ እያከበርን በጥንቃቄ እንጓዝ። ቁልቁለቱ እንዳንዳልጠን እንጠንቀቅ። ዳገቱ በጽናትና በድፍረት እንሻገር። የተደላደሉ ቦታዎችን እንደ እድል እንጠቀም። መሰናክሎችና ወጣ ገባ መንገዶችን በጥንቃቄና በስልት እንለፍ። አንዴ ወደ አላህ ሱብሃነሁ ወተዓላ መንገድ ከገባን ከመንገዱ እንዳንወጣ፣ ከመንገድ ዳርና ዳር ቆሞ የሚጣሩትንም እንዳንሰማ። እንደከም ይሆናል ደክም ያለው ብለን ግን አንቆም። ነዳጅ ስንጨርስ እንደገና እንሙላ። ህይወት እልህ አስጨራሽ ጉዞ ናት። በእልህ እንጨርሳት። ቀናት በሰው ልጅ ህይወት ውስጥ አንድ አይደሉምና አንዴ ይፈካሉ፣ ሌላ ጊዜ ደግሞ ይፈሳሉ። ህይወታችንን እናድስ።